السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. ዛሬው ርዕሳችን ላይ ስለ ተክፊር ጉዳይ አስመልክቶ ማን ነው ሙርጂዓው በሚል አንዳንድ ነጥቦችን እንመልከት ማለት ነው። እስከ መጨረሻው ኢንሻአላህ ተከታተሉ። ወደ መነሻው ስሄድ በሰሞኑ እንግዲህ በሚነሱ ነጥቦች ጉዳይ ላይ ያኒ አንዳንድ አካላቶች ሚዲያ ላይ ብቅ እያሉ ምን ይላሉ? የሞቱትን ሰዎች ቢሆንም እንኳ ያኒ ከሌ ፉላን እያሉ እየጠቀሱ ማለት ነው ከሌን አክፈር ካላከፈርክ አንተን አከፍራለሁ እስከ ማለት እየተደረሰ ነው ማለት ነው። ላሲየማ የጦሳው መሪ ማለት ነው ሽማግሌውን አከፍራለሁ እያለ እየተሳደበ ነው ማለት ነው። ሽማግሌ ብሎ እየተሳደበ ነው የለተሞን ሽማግሌ እያለ ማለት ነው። መርሐባ ይሄ ከስሜት ጋር የተያዘ ንግግር ወደ ኋላ እንበለውና ላኪን እንደዚህ አይነት ንግግሮች እኔ እንደው እዚህ ጋር እንኳን አላመጣም። አንዳንድ ንግግር በጣም የሆነ ከስሜት ጋር የተቀላቀለና ጸያፍ ለመሆኑ ሲባል ወደ እንደዚህ አይነት መቅረቡም አስፈላጊ አይደለም። ግን እንደዚህ አይነት ቃላቶች ምን ያክል ከባድ እና በዚህ የሚቋጩ እንዳላደሉ ከሌሎችም ታላላቅ ዑለሞች ጋር የሚያያዙ ጉዳይ ስለሆኑ የግዴታ አመጣዋለሁ። ማለትም ሌሎች ዑለሞችን በዚህ ሐሳብ ላይ ማለት ነው። طيب እስኪ ቅድሚያ በዚህ ጉዳይ ላይ አንዳንድ ከተወሩ ነጥቦች ላይ ሼኽ ሷሊህ አልፈውዛን ሐፊዘሁላህ ያሉትን እናዳምጥ። وإني أكفر البوصيري لقوله يا أكرم الخلق. تكفير المعين كأن الشيخ ما يرى تكفير المعين. البوصيري كلامه كفر بقوله يا أكرم الخلق ما لمن ألوذ به سواك يعني الرسول صلى الله عليه وسلم يا أكرم الخلق ما لمن ألوذ به سواك عند حلول الحادث العمم إن لم تكن في معادي آخذا بيدي فضلا وإلا قل يا زلة القدم فإن لي ذمة بتسميتي محمدا وهو أوفى الخلق بالذمم إلى آخر ما قال في البردة. هذا كفر، لكن الشخص قد يكون إنه ما بلغته الحجة، قد يكون ما بلغته الحجة متأول ما بلغته الحجة فلا يكفر حتى يقام عليه الحجة. البوصيري كأنه لم تقم عليه الحجة، الشيخ ما يدري عنه فلذلك لا يكفر، لكن يقول هذا الكلام كفر. أما الشخص فإن كانت بلغته الحجة ولكنه أصر فهو كافر، أما إن كان ما بلغته الحجة فهو لا يكفر. እዚህ ጋር አሁን አልቡሲሪ የተሰኘው ግለሰብ የምታውቁት ከሆነ በደንብ በጣም ጉልው ያለፈ የሆነ አካል ነው። ግጥም ሲገጥም ማለት ነው። እና ዛሂር በቃ ምንም ኸፊ ያልሆነ መስአለ። አሁን ላይ እንግዲህ አንዳንዶች ምንድነው የሚሉት? አይ እኛ እኮ አንዳንድን ሰዎች ዑዝር ይሰጣቸው የምንለው ኸፊ በሆነ መስአላ እንጂ እንደው ጀልይ በሆነው ይፋ ሆኖ በሚታይማ ምንም ዑዝር የለም ይላሉ አይደለ? ታዲያ ይሄ ቡሲሪ የተናገረው ኸፊ ነው እንዴ? ግልጽ ያለ እኮ ሽርክያትን ነው ግጥሙ ላይ የተናገረው። ይህ ከመሆኑ ጋር ግን ሼኽ መሐመድ ኢብኑ አብዱል ወሃብ ረሂመሁላህ እሱም ማክፈርን አስመልክቶ ዝም አለ። ለምን ሼኹ አላከፈረው ለምንድን ነው ተብለው ሼኽ ሷሊህ አልፈውዛን እየተጠየቁ ነው ማለት ነው። ንግግሩን ነው ማከፈረው፣ እሱን ላይ ግን ተወቁፍ አድርጓል። ለምን? ምናልባት ማስረጃ ላይ ደርሰው ይችላል በሚል አስበው ሊሆን ይችላል። ሼኽ ስለሚያውቅ የሱን አህዋል ከዚህ አንግል ነው እያለ ነው። ይዘን አሁን የጦሳው መሪ ማለት ነው የለተሞ ሼኽ እከሌን አላከፍርም ብሏል፣ እንደዛ ከሆነ አከፍርሃለሁ እያለ የተናገረው እዚህ ጋር እንኳን ለማምጣት የማያመች ስሜታዊ እንደው ከተራ ሰው እንኳን የማይጠበቅ ንግግር ስላለ እስኪ እንደዚህ አይነት ታዲያ ምን ሊባል ነው? እሺ ይሄው ቡሲሪ የሚባለው እንግዲህ ግልጽ ያለ የኩፍርያትን የሽርክያትን ቃል እየተናገረ ላኪን ይህ አካል ማስረጃ እውነት ደርሶታል አልደረሰውም ብሎ በመስጋት ሼኽ መሐመድ ኢብኑ አብዱል ወሃብ አላከፈረውም እያለ ነው ሼኽ ሷሊህ አልፈውዛን። ታዲያ እነዚህን ዓሊሞች ምን እንበላቸው? ሙርጂዓ እንበላቸው? አልቡሲሪን ስላላከፈሩት ማስረጃ ይድረሰው አይድረሰው ስላላወቅን ብለው ተወቁፍ ያደረጉትን አይ የለም ካላከፈራችሁ ይሄን የሚያደርጉት ሙርጂዓ ነው ከተባለ እና ሙርጂዓ እንበላቸው? ታዲያ እነዚህን ታላላቅ ዓሊሞች ሱብሃንአላህ። መርሐባ ይህ እንደ ናሙና ነው። አንድ እስኪ አልቀዋዒዱል ሙስላ ፊ ሲፋቲላሂ ወአስማኢሂል ሑስና የተሰኘ ኪታብ ላይ የሼኽ ኢብኑ ዑሰይሚን ቁጥር 92 ትገባላችሁ እዚህ ኪታብ ላይ ማለት ነው። 92 ቁጥር ላይ ከገባችሁ በኋላ
ስለ ሸይኹል ኢስላም ተይሚያ ረሒመሁላህ በዚህ መስአላ የተናገረውን አስመልክቶ ምን ይላሉ? ወኩንቱ ዳኢመን አዝኩሩ አልሐዲስ አለዚ ፊ ሶሒሐይን ፊ ረጁል አለዚ ቃለ ኢዛ አነ ሚቱ ፈአሕሪቁኒ ሱመ እስሐቁኒ ሱመ ዘሩኒ ፊል የሚ ፈወላሂ ለኢን ቀደረ አላሁ ዐለየ ለዩዐዚበኒ ዐዛበን ማ ዐዘበሁ አሐደን ሚነል ዓለሚን ፈፈዐሉ ቢሂ ዛሊከ ፈቃለ አላሁ ማ ሐመለከ ዐላ ማ ፈዐልተ ቃለ ኸሽየቱከ ፈገፈረ ለሁ ፈሃዛ ረጁሉን ሸከ ፊ ቁድረቲላህ ወፊ ኢዓደቲህ ኢዛ ዙሪየ በል ኢዕተቀደ አነሁ ላ ዩዓድ። ጠይብ እዚች ጋ ኢዛ ዙሪየ በተሽዲድ ማለት ነው። በል ኢዕተቀደ አነሁ ላ ዩዓድ ወሃዛ ኩፍሩን ቢኢትፋቂል ሙስሊሚን ላኪን ካነ ጃሂለን ላ ያዕለሙ ዛሊከ ወካነ ሙእሚነን የኻፉ ላህ አን ዩዓቂበሁ ፈገፈረ ለሁ ቢዛሊክ። እዚ ጋ አሁን ሸይኹል ኢስላም ተይሚያ ረሒመሁላህ የተናገረውን አሼኽ ሙሐመድ ኢብኑ ሷሊህ አልዑሰይሚን ረሒመሁላህ ተወደን ነው ማለት ነው። አንድን አካል ከማክፈር ከሚከለክለን መካከል አንዱ ጀህለን እያሉ ነው። ጅህልና ማስረጃ ሳይቆምበት በስተፊት አይከፍርም ለሚለው ማስረጃ ይህን እያመጡ ነው ማለት ነው። ይህ ሐዲስ ላይ እንግዲህ የታሪኩ በጣም ታዋቂ ነው። አንድ አካል ምንም ኸይር ስራ አይሰራም ነበርና ሞት እንግዲህ አይቀርምና ሞት ሲመጣ ምን አለ? ለልጆቹ እኔ ልሞት ስል ሰውነቴን አቃጥላችሁ ድቅቅ አመድ አድርጋችሁ ባህር ውስጥ ጠርጡኝ። ምክንያቱም አላህ በዛን ሰዓት እኔ መመለስ አይችልም። ለምን? አላህን መመለስ ቢችል ኑሮ ማንንም ቀጥቶት የማያውቀውን ቅጣት ይቀጣኛልና ብሎ ይህን ሰራ። ላኪን አላህ ሱብሓነሁ ወተዓላ ቀሰቀሰውና ይህን በመስራት ምን አስበህ ነው ሲለው አንተም ፈርቼ ነው አለ። ይህ አካል ማለት ነው። ጠይብ እዚያ ግን ይህ አካል ምን ነበር? ፈሃዛ ረጁሉን ሸከ ፊ ቁድረቲላህ ወፊ ኢዓደቲህ የአላህን ችሎታ ተጠራጥሮ ነበር አላህ ይመልሰኝም ብሎ። በል እንደውም ኢዛ ዙሪየ በል ኢዕተቀደ አነሁ ላ ዩዓድ እንደማይመለስ ከሞት በኋላ ወሃዛ ኩፍሩን ቢኢትፋቂል ሙስሊሚን። ይህ እንግዲህ ከሞት በኋላ መቀስቀስ መካድ እኮ በሙስሊሞች ስምምነት ኩፍር ነበር። ላኪን ካነ ጃሂለን ላ ያዕለሙ ዛሊክ። ላኪን ይህ ሰውዬ አላህ የማረው ምክንያቱ ምንድን ነው? በጅህልናው ነው። ይህን ስለሚያውቅ እንደ ጅህልናው አይቶ ነው ይቅር ያለው እያለ ነው። አሁን እዚህ ጋር ሙቶ መቀስቀስን አንድ አካል አይ እኔ ከሞትኩ በኋላ እንደዚህ ካረኩ አላህ አይችልም ማለት ይሄ አሁን ይሄ ኸፊይ የሆነ መስአላ ነው የሚባለው ወይስ ጀልይ ግልጽ የሆነ? እንደውም ከስድስቱ ኢማም አርካን መካከል አንዱ እኮ ነው። ዛሂር ግልጽ የሆነ ይሄን ያደረገ ሰው ይቅር ተብሏል። ይዘን ከዚህ አንግል አንድ አካል የሆነን ጥፋት ካጠፋ በያን ሳይደረግለት ጅህልናው ሳይወገድ ቅድሚያ በሁክም አይቸኮልም እያሏቸው ነው ማለት ነው። ከሰማቸው ማለት ነው። አቀል ሸይ እንኳ የአንዳንድ እንደው ሚዲያ ላይ ምናምን አንዳንድ የተቆራረጡ ነገራቶችን ይዘን ነው ብላችሁ እንኳን ተሸውዳችሁ ከሆነ ሌሎች እሺ ኪታብ ላይ ገባ ብላችሁ እዩ። ኪታብ ላይ ሲማ ኪታብ ላይ ማለት ነው። ኪታቦችን እስኪ ለማየት ተፍሲሮችን ተመልከቱ። ኪታብን ተመልከቱ። ለምሳሌ ላሲማ ሼኽ ኢብኑ ዑሰይሚን ረሒመሁላህ ያዘጋጇቸው ማለት ነው። ሀታ ፈውዛን ብዙ ጊዜ ወደ ፈውዛን ብቻ ይጠጋሉ። ታዲያ ፈውዛንም ድምጹን እያሰማናቸው ነው ማለት ነው። ኪታብም ተመልከቱ። ሸርሑ ሱና ሊልበርሃሪ ሌሎችንም ኪታብ ተመልከቱ የፈውዛንም ማለት ነው። እና ሚዲያ ላይ ብቻ አንዳንድ እየተቆራረጡ የመጡ እንትኖችን ብቻ ይዛችሁ ለማስረጃነት አታቀርቡ ቢላህ አለይኩም። እና በዚህ ሐል ላይ ደግሞ ይህ አይነት አቋም ያለው አካል እኛ ካፊር አላልነውም ካላላችሁ ሙርጃአ የምትሉ ከሆነ እነዚህ ታዲያ ሙርጃአ ተብለው ማን ሊተርፍ ነው? ሸይኹል ኢስላም ተይሚያ ወሸይኽ ሙሐመድ ኢብኑ አብዱል ወሃብ ወሸይኽ ኢብኑ ዑሰይሚን ረሒመሁሙላህ ወሸይኽ ሷሊህ አልፈውዛን ሐፊዘሁላህ ማን ሊተርፍ ነው ታዲያ? እና ይህ ሁሉ ትልቅ የሆነ መቀመቅ ስለሆነ ያኔ ቀስ እንበል ለማለት ነው ኢንሻአላህ። በዚህ መስአላውንም ካስፈለገ ተከታታይ ትምህርቶችን ኢንሻአላህ የሚሰራ ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱ።